ፊት ለፊት ያለው አራት ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ከበስተጀርባ ያሉ ሶስት ናቸው። ትራያንግል ወይም ሶስት ማዕዘን ነው። ልብን፣ ቃልን፣ እስትንፋስን ይወክላል። ስለዚህ ሰው ራሱ ሰባት ነገር ነው። ርቀት በሆነ መልኩ የእግዚአብሔር ብርሃን ኦር ስም ሊጻፍበት ይችላል። ፊቱ ሲለዋወጥ ትመለከቻለሽ። ይሄ ማለት ረቂቁን ዲሜንሽን ያያል ማለት ነው። የአምስተኛው ልኬት ለሱ ክፍት ነው። ለምሳሌ የተለያዩ ቅዱሳት ስዕል ብትመለከች አንድ ትልቅ ብርሃን ከራስ በላይ አለ። ዘውድም የሚደፋው አክሊልም የሚደረገው ጭንቅላት። የሰው አንጎል በጣም ትልቅ ነው። በተለይ የሰው ራስ በኢትዮጵያ ሊቃውንት ሲገለጽ መክብበ ሕዋሳት ይባላል። ሕዋሳትን ሁሉ ከቦ የሚይዝ እና በሱ ውስጥ የሚኖር ታላቅ የከበረ ነገር ነው። እንግዲህ ራስን ስናይ አንጎልን ስናይ ራስ ነው። ራስ ይሄ ነው፣ ናላ ነው። ውስጡ ደግሞ አንጎል ተቀምጦበታልና የሰው ልጅ ሲወለድ መጀመሪያ የሚወጣው ራሱ እኮ ነው ማለት ነው። 96% ህፃናት ሲወለዱ መጀመሪያ የሚወጣው ራሳቸው ነው። ይሄ ራስ የከበረ ቦታ ነው። በኢትዮጵያዊ ትምህርት አንደኛ አክሊለ ብርሃን የሚሆንበት የሰውነት ክፍል ነው። ለምሳሌ የተለያዩ ቅዱሳት ስዕል ብትመለከች አንድ ትልቅ ብርሃን ከራስ በላይ አለ። ዘውድም የሚደፋው አክሊልም የሚደረገው ጭንቅላት ላይ ነው። ምክንያቱም ራስ ታላቅ ነገር ስለሆነ። ስለዚህ የሰው ልጅም እግዚአብሔር በተፈጥሮ ወደ ምድር ሲያመጣው መጀመሪያ አስቀድሞ የሚወጣው ጭንቅላቱ ነው ማለት ነው። ምክንያቱም ጭንቅላቱን መጠቀም ስላለበት ነው። እግሩን፣ እጁን አይደለም። መጀመሪያ ሁሉንም የሚመራ ራሱን ነው። ራስ ከወጣ በኋላ ሌላው በቀለል ብሎ ሊወጣ ይችላል። ሌላው ቢቀድም ኖሮ ራስ ከበድ ስለሚል ለመውጣትም አስቸጋሪ፣ ህፃኑም ሊሞትም ይችላል ከእስትንፋስ እጥረት የተነሳ። ምክንያቱም ራስ የህይወት እስትንፋስ ከአምላክ የተቀበልንበት ቦታ ነው። ስለዚህ ራስ መሪ በመሆኑ ሁልጊዜም በተፈጥሮ አንጎልን የያዘ ራስ ይመጣል ወደ ምድር ማለት ነው። ይሄ በጣም የራስን ታላቅነት ይገልጻል። ለምሳሌ መጋረጃ ቢኖር ብለሽ አስቢ። ንጉሥ ዘውድ ደፍቷል እና መጀመሪያ እንደዚህ ብሎ ሲወጣ፣ ጎንበስ ብሎ ሲወጣ መጀመሪያ ምንድን ነው? ዘውዱ አይደለ? ዘውዱና ራሱ ነው የሚወጣው። ስለዚህ ሰውም ወደ ምድር ሲቀላቀል አስቀድሞ ራሱ መውጣት አለበት፣ ዘውድ የሚያርፍበት ራሱ። ስለዚህ አንጎል በጣም የከበረ ነው። ናላ የራስ ቅል የምንለው እና ለምሳሌ ጭንቅላት አንጎልን ይጠብቃል። እንደምታውቂው የራስ አጥንት ያንን ይጠብቃል። ሁለተኛ እንድናስብ ያደርጋል፣ እንድንመረምር ያደርጋል። አንጎል እንድናውቅ ያደርገናል። ስለዚህ አልፋ እግዚአብሔር ባወቀ የሰው ልጅ ሲወለድ ከከበሩ ሕዋሳቱ በጣም የከበረው ጭንቅላቱ ነው አስቀድሞ ምድርን እንዲቀላቀል የሚያደርገው። ሌላው ጭንቅላት ወይም ራስ በኢትዮጵያዊ እውቀት ሰባቱ መብራቶች የሚያበሩበት ተብሎ ይገለጻል። ለምሳሌ ጠቢቡ ሰሎሞን በጣም ጥበበኛ ነው እና ምን ይላል? ጥበብ ሀነጸት ላቲ ቤተ፣ ጥበብ ቤትን ሰራች ካለ በኋላ ወአቀመት ላቲ ሰባት አዕማደ፣ ሰባት ምሰሶችን አቆመች ይላል። ምንድነው ጥበብ? ምንድነው ሰባት ምሰሶ ሲባል ጥበብ እግዚአብሔር ነው። ቤቱ ዩኒቨርስ ነው። አጽናፈ ሰማይ አጽናፈ ምድር ነው። ሰባት ምሰሶች፣ ሰባት ውለታት ብለሽ ልታስቢ ትችያለሽ። ይሄ አንደኛው ነው። ሁለተኛውና ትልቁ ግን የሰው ልጅ ራስ ላይ የተቀመጡ ሰባት ነገሮች አሉ። ራስን ነው ዛሬ ራስን፣ ብሬንን፣ ናላን ወዘተርፈ ስለምናነሳ ለምሳሌ ፊታችን ላይ ሁለት አይኖች አሉ፣ ሁለት ጆሮዎች አሉ፣ ሁለት የአፍንጫ ቀዳዳ አለን፣ አፍ አለን። ሲደመር ሰባት ነው እና ጥበብ ማደሪያው እኛ ነን። በተለይ ደግሞ ራሳችን ነው፣ ልባችንና ኩላሊታችንን በመቀጠል እና ሰባት ምሰሶ የተባሉት እነዚህ ናቸው። ሁለት አይን፣ ሁለት ጆሮ፣ ሁለት የአፍንጫ ቀዳዳ፣ ሁሉም የሚገኘው ራስ ላይ ነው። ሌላው አንድ ሕፃን ምድርን ሲቀላቀል አንድ አሻራ አሳይቶ ነው የሚወለደው። ቅድም ጠቅሻለሁ። 96% ሰው ሲወለድ በራስ ጭንቅላቱ ነው፣ ችግር ካልተፈጠረ በስተቀር በተፈጥሮ እግዚአብሔር ሲያመጣው እና አንድ ሕፃን ሲወለድ እናት ልብ ብላ ብትመለከተው ሰባት ቀዳዳዎች ጭንቅላቱ ላይ አሉ። አንደኛው እዚህ ጋር የሚገኝ ነው። የዳይመንድ ቅርጽ አለው።
ብዙዎች እናቶች ያውቁታል፣ አሻራ ሊሉት ይችላሉ። አንቺ እንግዲህ ልጆችሽን በወለድሽ ጊዜ አይተሽው አላየሽው ይሁን አላቅም። ፎንታኔል የሚባል አለ በሳይንሱ፣ በእኛ ደግሞ ድማህ ይባላል። የራስ ቅል አጠቃላይ ራስ ቅል በተለይ ሴንተሩ ግን እዚህ ጋር ፊት ለፊት 4 እንትኖች ነው። ዳይመንድ ቅርጽ ነው፣ ስኩዌር ነው። ኋላ ላይ ደግሞ 3 ማዕዘን ጂኦሜትሪ ነው። ሰው ሲወለድ ጂኦሜትሪ ነው። 4 እዚህ ጋር 3 እዚህ ጋር። ይሄ ቶሎ ይዘጋል በእንትኖቹ አሻራ ሊሉት ይችላል፣ ግብግቢት፣ አሻራ ወዘተርፈ የሚል ስም አለው። ነገር ግን በዚህ በጥበቡ ትምህርት ሌላ ጉዳይ ነው። እነዚህ እንደ በር ናቸው፣ ድልት ነው የምንላቸው፣ ወይም በር መተላለፊያ ወይም አንቴና ማለት ትችላለች፣ ሲግናል የሚስብ እና ይሄ ፊት ለፊት ያለው 4 ነው። እሳትን፣ ውሃን፣ ነፋስን፣ መሬትን ይወክላል። ከበስተጀርባ ያሉ 3 ናቸው። ትራያንግል ወይም 3 ማዕዘን ነው። ልብን፣ ቃልን፣ እስትንፋስን ይወክላል። ስለዚህ ሰው ራሱ 7 ነገር ነው። እሳት፣ ውሃ፣ ነፋስ፣ መሬት አለው። ልብ፣ ቃል፣ እስትንፋስ የነፍስ 3ቱ ባህር ጠባያት። ይሄ ደግሞ 4ቱ የሰው ባህሪያት የስጋ ባህሪያት ማለት ነው። ሲጣመሩ ነው ሰውን ሰው የሚያሰኘው እና እነዚህ ለህፃኑ ምን ያደርጉለታል? ረቂቁን ዓለም እንዲያ ያደርጉታል። ምክንያቱም ህፃናት ንጹህ ናቸው፣ ምንም ነገር በደል የለባቸውም። በእኛ ንጽሐ ጠባይ አላደፈባቸውም ማለት ጠባያዊ ንጽህና አላደፈባቸውም። ልክ ከመላእክት ጋር የሚተካከሉ ናቸው። ስለዚህ በዛ እድሜያቸው አባባ ማማ የሚለው ነገር ከመጀመራቸው በፊት መንፈስ ሊያዩ ይችላሉ፣ መላእክት ሊያዩ ይችላሉ። እኛ ከዛ በኋላ ሲዘጋ ይዘጋል፣ ሜሞሪውም አይኖረንም እንጂ ትክክል ነው። ለምሳሌ ህፃናት ተኝተው ይስቃሉ፣ ድንገት ይስቃሉ። አንቺ ለማጫወት ብትሞክሪ እሱ ግን አቴንሽኑ ወይም ትኩረቱ ሌላ ቦታ ሆኖ ሊሆን ይችላል። ፊቱ ሲለዋወጥ ትመለከቻለሽ። ይሄ ማለት ረቂቁን ዲሜንሽን ያያል ማለት ነው። የ5ኛው ልኬት ለሱ ክፍት ነው። በኋላ ልክ በ18 ወር ሲሞላው አንድ ህፃን ይዘጋል፣ ደጁ ይዘጋል። ሞር ግንኙነቱ ከአባት ከእናት ከሚያየው ከሚዳስሰው አይነት ነገር ጋር ይሆናል እንጂ በጣም ትልቅ በሮች ናቸው። እያንዳንዳቸው በፊደል ልኬት የሚለኩና የአምላክ ስም አላቸው። እዚህ መጥቀስ ባያስፈልግም በእያንዳንዱ ላይ የሚሆን ነገር አለ እና በዚህ ጥሩ በር ነው ማለት ነው። እና ይህን ሁሉ የያዘው ግን ራስ ነው። ትልቁ አሁን ራስ ላይ ስንመጣ ነው። እና አንድ እናት ወይም አንድ አባት ልጁ ይሄ ፖርታል ይሄ ደጅ ከመዘጋቱ በፊት ማድረግ የሚችላቸው ነገሮች አሉ። ልጁ በጣም መልካም ልጅ እንዲሆን ትክክለኛ ነገር እንዲገባበት እና አስተዋይ ወላጅ ነው ሞባይል አይሰጥም በዛ እድሜው ላይ። ለምን? ኤሌክትሮማግኔቲክ ጨረሮች ናቸው እና ቅዱስም ነገር ሊገባ ይችላል፣ ክፉም ነገር በር ነው። በር እስከሆነ ድረስ የሆነ ነገር ሊገባበት ይችላል እና በጣም መጠንቀቅ የሚያስፈልግበት ሰዓት ነው። ብቻ ምንድን ነው ራስን ስናነሳ 7ቱ መቅረዞች ወይም 7ቱ ብርሃኖች የሚያበሩበት ነው። ዛትስዋይ አንድ ሰው በመንፈሳዊ ዓለም በብቃትም ደረጃ ቢሄድ ያው የብርሃን አክሊል፣ ንጉስም ቢሆን ከላይ ዘውድ፣ ካህንም ቢሆን ከላይ ጥምጥም ወይም አክሊል መድፋቱ ከራስ በላይ ስለሌለ ነው እና ራስን ስናነሳ ትልቁ አንጎል ያለበት የከበረ ቦታ እንደሆነ ልንረዳው ይገባል። ሁለተኛ የህይወትን እስትንፋስ የተቀበለ አካል ነው። ምሳሌ እግዚአብሔር ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫውም የህይወትን እስትንፋስ እፍ አለበት ይላል። ይሄ የህይወት እስትንፋስ የገባው ራሳችን በተሸከመው አካል ላይ ነው። በግዕዝ ገጽ ላይ ነው ይላል፣ ፊት ላይ ይላል። በአማርኛው ደግሞ እና ሌሎች ትርጉሞች በአፍንጫው ይላል። ምንም ችግር የለውም። ያም ሆነ ይህ ብቻ የህይወትን እስትንፋስ የሚቀበል ስለሆነ ማህተመ እግዚአብሔር ለምሳሌ የእግዚአብሔር ማህተም ቢሆን ግንባሩ ላይ ይቀረጻል ነው። ማንም ሰው ሊያየው አይችልም፣ ግን ርቀት በሆነ መልኩ የእግዚአብሔር ብርሃን ኦር ስም ሊጻፍበት ይችላል። እዚህ ነው በተለያዩ ቅዱሳት መጻሕፍት ንባባት ላይ ግንባራቸውን አተምባቸው ይላል እና ግንባር ወሳኝ ነው በጣም። ስለዚህ የአልፋ እግዚአብሔር ብርሃን የሚያበራበት ትልቅ ቦታ እንደሆነ እንረዳለን። ሌላው ራስን ስናነሳ ሰውን በራሱ ብቻ ታውቂዋለሽ። ሰው ማለት እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ነው። ወይም ባህርያተ ስጋና ባህርያተ ነፍስ አንድ ላይ የተጣመሩበት የተዋሃዱበት የተሰናሰሉበት ነው። ለምሳሌ በቀላሉ ለማስረዳት እሳት አለን እንላለን አይደለ? ገላችን ይሞቃል፣ ይተኩሳል ወዘተርፈ። ውሃ አለን እንላለን፣ ፈሳሽ አለን፣ ደም አለን፣ ሽንት ምናምን ፈሳሾች ነገሮች አሉ። ምራቅም ምናምን የውሃ ጠባይ ነው። እንደ ነፋስ እንተነፍሳለን። እንደ መሬትነታችን አጥንት፣ ጅማት፣ ጠጉር፣ ጥፍር አለን።
ይሄ የምናውቀው ነው። እንደ ነፍስ ደግሞ ልብ፣ ቃል፣ እስትንፋስ አለ። ይሄም የምናውቀው ጉዳይ ነው። ግን የትም ሳትሄጂ እነዚህን የምታያቸው ፊት ላይ ነው። ሩቅ መሄድ አያስፈልግም። በእኛ በኢትዮጵያዊ እውቀት ወይም በትልቁ የስነ ፍጥረት የጥበብ ትምህርት ላይ እግዚአብሔር እሳትን ከአንገት በላይ፣ አየርን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን ከወገብ በታች ሞር ጠንከር እንዲልና እንዲመራ አድርጎ አስቀምጦታል። ግን እዛ ሳንሄድ ፊት ላይ እናየዋለን። ለምሳሌ አይን አለን፣ አፍንጫ አለን፣ አፍ አለን። ቀላል ነገር ነው። ይሄ ፓተርን ነው። አይናችንን ስናይ ከእሳት ባህሪ ጋር ይገናኛል ነው። እሳት ብርሃን ነው አይደል? ሞር አይናችን ከብርሃን ጋር ተዋህዶ ያያል። ቀጥሎ አየርን ብናይ ነፋስ ነው። አፍንጫችን ይተነፍሳል። ውሃና መሬት ፈሳሽና ጠጣር ነው። ፈሳሽና ጠጣር አፋችን ይወስዳል። ስለዚህ ምንም ሳይሄድ ሰው እሳትነቱን፣ ነፋስነቱን፣ ውሃነቱና መሬትነቱን እዚሁ ላይ ያየዋል ማለት ነው። አምስተኛ ባህሪ ነፍስ ደግሞ ረቂቅ አይኖች ደግሞ በውስጥ አሉት። ቅኔል ወይም ፒኒየል ግላንድ አለው። ረቀቅ ያሉ ህዋሳት በኋላ ልናነሳቸው እንችላለን፣ ከባህሪ ነፍስ ጋር የሚያያዙ። ስለዚህ ሰውን ሰው የሚያደርጉት ባህሪያት ሁሉ ፊቱ ላይ ታነቢበታለች። ሰው ማለት ካርታ ነው። ሰው ዝም ብሎ ፊቱን በመስታወት እያየ እንዲኖር አይደለም። እያንዳንዱ ህዋሱን እያየ የሰራውን አምላክ እንዲያደንቅ ከመሆኑ ጋር ተያይዞ እነዚህ ሁሉ ካርታዎች የእሳት፣ የነፋስ፣ የውሃና የመሬት ካርታ እና ባህሪ ነፍስ ደግሞ በራሶቹ መካከል ሴንተር ላይ መካከል ላይ አድርጎ ደግሞ እዚህ ጋር ረቀቅ ያለ አይንን ሰጥቶታል ማለት ነው። ስለዚህ በዚህ መልኩ ሰውን የሚታወቅበት ነው። ራስን ስናነሳ ሌላ የሰው ልጅ ይቀመጣል፣ ይቆማል። በመቀመጡ ምድራዊ ነው፣ በመቆሙ ሰማያዊ ነው እና ሲቆም ወደ ሰማይ ያለው ክፍሉ ጭንቅላቱ ነው። ምንም ግዴታ ቀና ብሎ የሚያየው እንትን ነው። ሁለት እግሩ ደግሞ መሬትን ይረግጣል። ስለዚህ ራስን ስናነሳ ሰማያዊ እንደሆነ እንረዳለን። ቦታውም ሰማይ ነው። ጭንቅላታችን ሰማያዊ ምስጢር የያዘ ነው። እስካሁን እየተነተን እንደመጣ ነው ማለት ነው። ስለዚህ ሰው ከእንስሳው የሚለየው እንስሳትን ሲፈጥራቸው እግዚአብሔር 4 እግር ሰጥቷቸው ነው። 4 እግር ሰጥቷቸዋል። ሳር ይግጣሉ፣ ውሃ ይጎነጫሉ፣ ይዋለዳሉ። በቃ ሀሳባቸው መብላት፣ መጠጣት፣ መውለድ ነው። ከዛ ውጭ ሊያስቡ አይችሉም። ስለዚህ 4 እግር ሰጥቷቸው መሬት እያዩ ነው የሚኖሩት። ለምንድን ነው? ተፈጥሯቸው መሬት ነው። በቃ ከምግብ ውጭ ማሰብ አይችሉም። ከመጠጥ ውጭ ማሰብ አይችሉም። የሚጠለሉበት ቦታ ይፈልጋሉ። ከዛ ውጭ አያስቡም። ሌላ መውለድ ስጋዊ ነገር ነው። ተራክቦ ጾታዊ ግንኙነት ይፈጽማሉ፣ ልጆቻቸውን ያስቀጥላሉ ነው። ሰው ግን እንደዛ አይደለም ነው። ጭንቅላቱ ሁለት እግር ብቻ ነው ያለን ነው። እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና እንድንል አድርጎናል። ቀና የሚለው ደግሞ ጭንቅላታችን ነው። ምድራዊ ሳትሆን ሰማያዊ ጭምር ነህ ነው። በእግር ምድራዊ ነህ፣ ትወልዳለህ፣ ትበላለህ፣ ትጠጣለህ ምናምን። ግን እንድትበላ፣ እንድትጠጣ፣ እንድትወልድ ብቻ አይደለም ምድር ላይ መጣኸው ነው። ክልክል ነው፣ በጣም ክልክል ነው። ሰው ለመብላት፣ ለመጠጣት፣ ለመውለድ ብቻ ምድር ላይ የመጣ ከመሰለው ከእንስሳው የሚለይበት ነገር የለም። ሰው አይደለም። ሰው ግን ቀና ይላል። ሰማያዊ ርስት እንዳለው ያስባል። የሰማይ ሰማያት ይሄዳል። አምላኩን ይሻል፣ ይፈልጋል። ተመስጦ፣ ተስፋ፣ ፍቅር፣ ምንትስ የሚሉት የመንፈስ ፍሬዎች ከፍ ከፍ ይላሉ። ስለዚህ ሰው ሲቆም ሰማይን የሚነካ እንትኑ ይሄ ነው። ግዴታ ቀና ብሎ ካላየ ሰው መሆኑን ያጠራጥራል።